ብዙዎቻችን በአገልግሎትሽ ታነጸናል። እንግዲህ ለዜማ ስንቅ ተከታታዮች አሁን ከወጣው አልበም ውስጥ አንዱን በተጋብዥልኝ። እሺ ያው ከዚህ ጋር በተያያዘ ሰው የሆነበት የሚኖርበት ምክንያት ካልገባው ሁላችንም ድርሻ አለን በእግዚአብሔር መንግስት ውስጥና እድሜያችን ከመሄዱ በፊት አስተውለን እግዚአብሔር እንድንኖርበት ለፈጠረን ነገር እንድንኖር የሚያነቃ መዝሙር ነው። ብዙ ጊዜ የምናስበው ያው ከተለመደው አንፃር ሰው ምን ሲሆን ነው ተሳካለት የሚባለው ተብሎ የተመደበ ነገር አለ የተለመደና ሁሉም ሰው ተሰብስበው ሰው ያለውን ነገር ለማግኘት የሚፈልገውን ነገር ለማግኘት ነው የሚሮጠው እንጂ ለተፈለገበት ነገር ብዙ ጊዜ አናስተውልምና እግዚአብሔር ግን ያለ ዓላማ አልፈጠረንምና በትክክል እሱ ለፈጠረን ነገር በፈጠረን ነገር ላይ እንድንኖር እና እንድንሮጥ የሚያሳስብ መዝሙር ነው። እሱም ብዘምረው በጣም የሚገርም ነው። እንግዲህ የተወደዳችሁ የዜማ ስንቅ ፕሮግራም ተመልካቾች እንግዲህ በዚህ ዝማሬ ውስጥ ያለውን መልእክት ታንጸንበት እንመለሳለን። ሰው የሆነበት የሚኖርበት ምክንያት ካልገባው በአካል ኖር እንጂ የነፍሱን ክፍተት በምን ሊሞላ ኑሮን ለማሸነፍ ሮጦ ቢደርስ ከግቡ ተሳካለት ቢባል ሀሳቡ ሞልቶ እንዲያው ለደንቡ ግን ይሄ አይደለም የህይወት ትርጉሙ ከማግኘት ይበልጣል ለተፈለጉበት መገኘት በውሉ ሀብትን ለማካበት ከመባዘን ይልቅ ለምን እንደምንኖር በተጋን ለማወቅ ለምንድነው የምንኖረው እስትንፋሳችን የሚቀጥለው ዘመን ሲጨመር በእድሜያችን ላይ ለሰራን ጌታ እንድንሰራ አይደል? ለምንድነው የምንኖረው እስትንፋሳችን የሚቀጥለው ዘመን ሲጨመር በእድሜያችን ላይ ለሰራን ጌታ እንድንሰራ አይደል? ካሳ በገንዘብ በመብል መጠጥ ከተገደበ በጉብዝናው ጊዜ የፈጠረውን ሰው ካላሰበ ኋላ በእድሜው ምሽት እንዳይጸጸት ካሁኑ ይንቃ የተፈለገበትን ምክንያት ያግኝ ቀኑ ሳያበቃ በምድር ላይ ያስገኘን በሰማያት ያለ ዓላማ ሰጥቶናል የምንኖርበት ከቁስ በዘለለ ሁሉ በየድርሻው በተሰጠው ስራ ለመፈጸም ይሩጥ የአምላክን አደራ። ለምንድነው የምንኖረው እስትንፋሳችን የሚቀጥለው ዘመን ሲጨመር በእድሜያችን ላይ ለሰራን ጌታ እንድንሰራ አይደል? ለምንድነው የምንኖረው እስትንፋሳችን የሚቀጥለው ዘመን ሲጨመር በእድሜያችን ላይ ለሰራን ጌታ እንድንሰራ አይደል? ሰው የሆነበት የሚኖርበት ምክንያት ካልገባው በአካል ኖር እንጂ የነፍሱን ክፍተት በምን ሊሞላ ኑሮን ለማሸነፍ ሮጦ ቢደርስ ከግቡ ተሳካለት ቢባል ሀሳቡ ሞልቶ እንዲያው ለደንቡ ግን ይሄ አይደለም የህይወት ትርጉሙ ከማግኘት ይበልጣል ለተፈለጉበት መገኘት በውሉ ሀብትን ለማካበት ከመባዘን ይልቅ ለምን እንደምንኖር በተጋን ለማወቅ ለምንድነው
እስትንፋሳችን የሚቀጥለው ዘመን ሲጨመር በእድሜያችን ላይ ለሰራን ጌታ እንድንሰራ አይደል ለምንድነው የምንኖረው እስትንፋሳችን የሚቀጥለው ዘመን ሲጨመር በእድሜያችን ላይ ለሰራን ጌታ እንድንሰራ አይደል ለምንድነው የምንኖረው እስትንፋሳችን የሚቀጥለው ዘመን ሲጨመር በእድሜያችን ላይ ለሰራን ጌታ